ከሲስተር ጋር እያወራን ይሄ ትሬንድ የሆነው ዳቦ እኮ የዶሮ ዳቦ ነው የሚባለው ኢትዮጵያ ያሉኝ ነው ኮሜንት አንዳንድ ሰዎች ብዬ እያወራን ነበር። ጠየኳትና እንዴት ይሰሩት ይሆናል ብዬ ስጠይቃት ያው በዶሮ ወጥ አድርገው ነው የሚሰሩት የሚሆኑት ካልተሳሳትኩም ያው ዶሮ አጥንቱም እንቁላሉም ሳይቀር ነው በውስጡም የሚያስገቡት አለችኝና አረ አልኳትኝ እስቲ ፍሪጅ ውስጥ አለኝ ዶሮ ወጥ ለምን አልሞክረውም አልኩኝና ከዛ በፊት ግን ዩቲዩብ ላይ እስቲ ፖስት ከተደረገ ከዚህ በፊት ሰው የሰራው ካለ ብዬ ሳይ እንዳለ በቃ ዶሮ ወጥ ብቻ ነው የሚመጣልኝ የዶሮ ዳቦ የሚባል የለም። እኔ ግን እስቲ ልሞክረው ብዬ ልክ እንደዚህ እንደምታዩት አጋጣሚ ፍሪጅ ውስጥ ዶሮ ስለነበረኝ ከነ እንቁላሉ አሙቄ ምናምን ሊጡን መቼ ለታ ሬዲ እንዳረኩት እንደዛ አድርጌ ነው ያቦካሁት ማለት ነው። ተመልሳችሁ ቪዲዮውን አቦካኩን ማየት ትችላላችሁ። ከዛ ዶሮ ወጡን እንደዚህ በመሃል አስገባውና እንደዚህ ዘጋውት ማለት ነው ሊጡን። ከዛ ገለብጠዋለሁ በደንብ እንትን እንዳይከፈትብኝ ማለት ነው። ከዛ እንደዚህ በጣቶቼ እንደዚህ ጫን አረጋዋለሁ በደንብ ወደ ውስጥ እንትን አላረጋውም አላስገባውን ጣቶቼን እንደምታዩት ነካ አረጋዋለሁ ማለት ነው። እስቲ ልሞክረው ብዬ ነው እንጂ ምንም ላገኝ አልቻልኩም። እንደነገርኳችሁ ከዚህ በፊት የሰራው ሰውም አላገኘውም ዩቲዩብ ላይ በተለይ የዶሮ ወጥ ብቻ ነው የሚመጣልኝና እስቲ በቃ እንደዚህ ነው የሚሆነው ያው በዶሮ ወጥ ከሆነ ውስጥ አስገብተው እንደዚህ ቢያረጉት ነው ብዬ ልክ እንደዚህ እንደምታዩት ከላይ ትንሽ ዶሮ ደሞ አረኩበት። ከዛ ጥቁር አዝሙድ፣ ሰሊጥ፣ አልሞንድ፣ ሮዝመሪ ምናምን አረኩ እንደተለመደው ዲኮሩን ከላይ እንደዚህ አርጌ ትንሽ ደግሞ ሸፍኜ አቆየሁት ማለት ነው። እንትን ኩፍ እንዲልልኝና ወደ ላይ በደንብ ቆንጆ እንዲሆንልኝ ብዬ ከዛ ኩፍ ካደልኝ በኋላ የሆነ ከግማሽ ሰዓት 40 ደቂቃ በኋላ ኦቨን ውስጥ አስገባሁት እንደባለፈው በ180 ዲግሪ ለ40 ደቂቃ በሰልኩት። ከዛ ከላይ እነዚህ እንደምታዩት ከወጣ በኋላ የገበታ ቂቤ ቀብቼ መልሼ ሸፍኜ እንትን አረኩት ለስለስ እንዲዝልኝ ያቆየሁትና ወይኔ ልነግራችሁ አልችልም። ሽታው ጣዕሙ ኦ ማይ ጋድ እንደው አሁን አቃለው በተለይ ክርስቲያን እህቶቼ አሁን አመት በዓላችሁ ሆኖ ዶሮ የቀረ እንግዲህ ፍሪጃችሁ ውስጥ አይጠፋም። አውጥታችሁ ይሄንን መሞከር አለባችሁ። ያኛውን ከሞከራችሁ አይቀር ይሄ ደግሞ ይበልጥ በጣም ነው የሚጣፍጠው። ልነግራችሁ አልችልም። ሽታው ከበሰለ በኋላ የሆነ በቃ ጣዕሙ የዶሮ አለ። በተለይ ደግሞ እንደኔ የሚጣፍጥ ዶሮ ካላችሁ በቃ እጅ ሳይሆን ጣት ነው የሚያስቆረጥመውና ቲንክ ዩ ሃንዬ እህቴ የኔ ማር አይዲያውን ስለነገርሽኝ ፈርቼ ነበር መጀመሪያ እንዲህ ወጥ በመሃል ገብቶ እንዴት ሊሆን ይሆናል ይበስል ይሆናል ወጡ ለብቻው ይቀር ይሆናል ያርብኝ ይሆናል ምናምን ብዬ ነበር። ግን ካሰብኩት እና ከጠበቅኩት በላይ ነው ይሆነልኝ። በጣም ነው የሚጣፍጠው ጋይስ። ይሄኛውን ደግሞ በነካጃችሁ ሞክሩት ተወዱታላችሁ። ዶሮ ወጥ ባይኖራችሁ አይ ዶንት ኖ እኔ እንጃ ስልስም ሰርታችሁ በእንቁላልም አድርጋችሁ ሞክሩት ተወዱታላችሁ። በጣም ነው የወደድኩት። ይሄ አሁን ትክክለኛ የዶሮ ዳቦ ይባላል። መቼለታ ያው በቂቤና በበርበሬ ስለሆነ የዶሮ ዳቦ ለማለት ትንሽ ይከብዳል። ይሄ ግን በዶሮ ስለተሰራ ኦ ማይ ጋድ እኔ በቃ በጣም ነው የወደድኩትና ጋይስ ሆፕ ሶ በትክክል ሰርቻለሁ ብዬ ተስፋ አረጋለሁ። አሰራሩን የምትችሉ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እንደዚህ ነው የሚሰራው ተሳስተሻል ምናምን በሉኝ ሞር ደግሞ እንዳውቀው ማለት ነው። አሁን በግምት ሲስተሬ በነገረችኝ ሃኒዬ በነገረችኝ አይዲያ ነው የሰራሁት። ግን ደግሞ ቆንጆ ሆኖልኛል። እንቁላሉም እንደምታዩት አጥንቱም አለ በውስጡ። እንግዲህ እንደፈለጋችሁ መብላት ነው ማለት ነው። እኔ በጣም ወድጄዋለሁ። እናንተም ተወዱታላችሁ ብዬ ተስፋ አረጋለሁ። ሰርታችሁ ሞክሩት። ውድድ ነው ማረጋችሁ ስለምትሰጡኝ አስተያየት በጣም አመሰግናለሁ። ላቭ ዩ ኦል ባይ